የአንድ ሀገር መከላከያ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ መሆን ብቻ ሳይሆን የሀገሪቱ የረጅም ዘመን ፕሬዝዳንት የመጀመሪያ ልጅ መሆን ምን ስሜት አለው? በምስራቅ አፍሪካ ፖለቲካ ውስጥ በአወዛጋቢ የትዊተር መልእክቶቹ፣ በወታደራዊ ስልጣኑ እና በኃያልነቱ ስሙ በጉልህ የሚነሳው ጄኔራል ሙሆዚ ካይነሩጋባ ማን ነው? እውነት እሱ አባቱን ዮዌሪ ሙሴቬኒን ተክቶ የኡጋንዳ ቀጣይ ፕሬዝዳንት ይሆናል? በዚህ ቪዲዮ የዚህን ተጽዕኖ ፈጣሪ ጄኔራል ሕይወት፣ ወታደራዊ ጉዞ እና አወዛጋቢ የፖለቲካ ውሳኔዎችን በጥልቀት እንቃኛለን። ሰብስክራይብ በማድረግ አብረን እንቆይ። ጄኔራል ሙሆዚ ካይነሩጋባ የተወለደው ሚያዝያ 24 ቀን 1974 በታንዛኒያ በስደት ሕይወት ላይ ነበር። አባቱ ዮዌሪ ሙሴቬኒ የኡጋንዳን ስልጣን ከመያዛቸው በፊት በነበረው የትግል ዘመን ያደገው ሙሆዚ ገና ከልጅነቱ ጀምሮ ከጦር ሜዳና ከፖለቲካ ድባብ ጋር ተላምዷል። በትምህርቱ ረገድ በፖለቲካ ሳይንስ የመጀመሪያ ዲግሪውን ከእንግሊዝ ካገኘ በኋላ ሕይወቱን ወደ ወታደራዊው ዓለም አዞረ። የዩጋንዳ ሕዝባዊ መከላከያ ሰራዊትን የተቀላቀለው በ1999 ሲሆን በታዋቂው የእንግሊዙ ሳንድሃርስት እና በአሜሪካ ፎርት ሊቨንወርዝ ወታደራዊ አካዳሚዎች ከፍተኛ ስልጠናዎችን ወስዷል። ይህ የወታደራዊ ትምህርት ዝግጅቱን ለፈጣን የደረጃ እድገቱ መሰረት ሆኖታል። ሙሆዚ በኡጋንዳ ሰራዊት ውስጥ በርካታ ወታደራዊ ኃላፊነቶችን መርቷል። በተለይም የፕሬዝዳንቱን ደህንነት የሚጠብቀውን እና የሀገሪቱን ልሂቃን ኮማንዶዎች የያዘውን የልዩ ኃይል እዝ ስፔሻል ፎርስ ኮማንድ ለረጅም ዓመታት በዋና አዛዥነት መርቷል። የሙሆዚ የላቀ የወታደራዊ ስልጣን ማማ ላይ መውጣት የታየው ግን በቅርቡ ነው። እንደ አውሮፓውያን አቆጣጠር በማርች 2024 አባቱ ፕሬዝዳንት ዮዌሪ ሙሴቬኒ ሙሆዚን የሀገሪቱ ከፍተኛ ወታደራዊ የሹመት ደረጃ የሆነውን የዩጋንዳ ሕዝባዊ መከላከያ ሰራዊት የጦር ኃይሎች ጠቅላይ አዛዥ ቺፍ ኦፍ ዲፌንስ ፎርስ አድርገው ሾሙት። ይህ ሹመት ሙሆዚን በኡጋንዳ ወታደራዊ መዋቅር ውስጥ የመጀመሪያው ባለሙሉ ስልጣን ሰው አድርጎታል። ጄኔራል ሙሆዚ ከወታደራዊ ስራው ባለፈ በሶሻል ሚዲያ አጠቃቀሙ በተለይም በትዊተር መልእክቶቹ በዓለም አቀፍ ደረጃ በሰፊው ይታወቃል። የትዊተር ጄኔራል የሚል ቅጽል ስምም ተሰጥቶታል። በአንድ ወቅት የጎረቤት ሀገር ኬንያን ዋና ከተማ ናይሮቢን በ2 ሳምንት ውስጥ መቆጣጠር ይችላሉ ብሎ የፖስተው መልእክት በሁለቱ ሀገራት መካከል ከፍተኛ የዲፕሎማሲ ውጥረት ፈጥሮ ነበር። በተጨማሪም በሀገር ውስጥ ፖለቲካ ላይ ያለው ተጽዕኖ በጣም እየበረታ መጥቷል። እሱ የሚመራው የዩጋንዳ አርበኞች ሊግ ፓትሪዮቲክ ሊግ ኦፍ ዩጋንዳ የተሰኘው ንቅናቄ በሀገሪቱ የፖለቲካ መዋቅር ላይ ትልቅ ድርሻ የያዘ ሲሆን በቅርቡ በሙስና ላይ በወሰዳቸው ጠንካራ እርምጃዎች እና በተቃዋሚዎች ላይ በሚያሳየው ግትር አቋም የኡጋንዳ ቁልፍ ውሳኔ ሰጪ መሆኑን እያሳየ ይገኛል። ብዙ የፖለቲካ ተንታኞች ጄኔራል ሙሆዚን የሚመለከቱት ተራ የጦር አዛዥ አድርገው አይደለም። ይልቁንም እድሜያቸው የገፋውንና ሀገሪቱን ለ40 ዓመታት የመሩትን አባታቸውን ፕሬዝዳንት ዮዌሪ ሙሴቬኒን በመተካት እየተዘጋጀ ያለ የአልጋ ወራሽ አድርገው ነው። ምንም እንኳን በኡጋንዳ ወታደራዊ ሕግ መሰረት በስራ ላይ ያለ የጦር መኮንን በፖለቲካ ውስጥ መሳተፍ ባይፈቀድለትም ሙሆዚ ግን የፕሬዝዳንትነት ፍላጎቱን በይፋ ከመግለጽ አልተቆጠበም። አሁን ላይ በሰራዊቱ በደህንነቱ እና በፖለቲካው ልሂቃን ዘንድ ያለው ተሰሚነት ከቀን ወደ ቀን እየጎለበተ መጥቷል። እውነት ሙሆዚ አባቱን ተክቶ የዩጋንዳ 7ኛው ፕሬዝዳንት ይሆን ወይስ የተቃዋሚዎችና የዲፕሎማሲው ዓለም ጫና የጉዞ ማደናቀፊያ ይሆኑበታል የሚለው የብዙዎች ጥያቄ ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።